ጥሩ ነበር ፐርፎርም አደረገው እና በቃ ከዛ ልክ ጨዋታው አንድ ሁለት ጊዜ እንደተጫወትን ይመስለኛል እንዳለቀ ያው ዋናው ቡድን ወደ ራሱ ሁለተኛው ቡድን ወደ ራሱ ኮች ሄድ ያው ኮቹን እስኪ አማኑኤልን ላከው ወደ ዋናው ቡድን እንደቀላቀል ወዲያው ምክንያቱም በጣም እዛ ላይ በጣም ጥሩ ነበር ፐርፎርም አደረገውና ወደዛ ከዛ ጀምሮ ያው የዋናው ቡድን አባሉ እና አንድ ሁለት ዓመት ተጫወትን በቃ ከዛ እየተማርኩ እያለ ያው እንግዲህ በአጋጣሚ ነው መሀል ላይ ማዘር ሞተች ኦልሞስት ወደ 5 ልጅ ነበርን እኔ ያለው እህት ያለች 3 ወንድሞች አሉ እና 5 እሷ ነበረች እንትምታረግና እንደዚህ አይነት ነገር ሲከሰት በጣም ከባድ ነበር በጣም ቶሎ ተመርቄ ለልጅ መድረስ ነበረብኝ ግን በመሃል አንዳንዴ ኳስ ስፔሻሊ ግራጁዌት ካረኩ በኋላ ኳስ ሞክሬያለሁ ትዝ እንግዲህ ቡና ገበያ ላይ ነበር ያኔ አሳራጌ ነበሩን ማንጎ አሪፍ ተጫዋቾች ነበሩና እነሱ ባሉበት እንትን አረግን ዲጄ ክለብ ሞክር ነበርና ያኔ እንዳልቀለም ወርቅ ኢንስትራክተር እንዳልቀለም ወርቅ ኳስ ሞክር ምናምን ብሎኝ እዛ ሄጄ ሞክሬ ነበርና አንዳንዴ ያው የአስተዳደራዊ እንትኑ ትንሽ አስቸጋሪ ነበር ዲጄ ሞክሬ ሳፖርት የሚያደርገኝ ምናምን ሰው ስላልነበር እንትን ማድረግ አልቻልኩም ያን ክለብ መቀጠል አልቻልኩም አንዴ ጌም አረኩ ከነሱ ጋር እንደውም በጣም ብዙ ቆይቼ ነበር እዛ አዲስ አበባ ማለት ልክ ጆይን ላርክ ከተመረቄ ወደ ጎንደር መጥቼ ከጎንደር ወደ አዲስ አበባ ሄጄ ማለት ነው አሁን ሲሄድ ኦሬዲ ከዩኒቨርሲቲ ወጥቻለሁ ማደሪያ ምናምን ያስፈልጋል የትራንስፖርት ምናምን ያስፈልጋል ያኔ ማንም ሳፖርት የሚያደርገኝ አልነበረም እና እነሱ ደግሞ ልክ በዛ በየርኩበት ጊዜ ደብረዘይት ወይም ናዝሬት ነበሩ ለዝግጅት እስኪመለሱ ሳምንት በችግር ነው ያሳለፍኩት እና ልክ በቃ በመጡ ጊዜ አንዴ ትሬኒንግ አረኩኝ ማልገብ የሆነ ጌም ማረግን ጥሩ ነበር የተጫወትኩት ከዛ ሻወር ምናምን መውሰድ ራሱ በጣም ችግር ሆነብኝ እንደዛ ተጫውቼ ጭቃ ሆኜ የት ወስዳለሁ ወይ ክለቡም ወስዶ እንትን ቢያደርገኝ ደስ የሚል ነበር እንዳልከም አጋጣሚ ሂዳለኝ እንጂ ያኔ በወቅቱ አልደረሰም ነበር ቢያንስ እሱ ቢኖር እንትን ማድረግ እችል ነበርና እንደውም በጣም የሚገርም እዛ አዲስ አበባ አንዳንዴ ተጫዋቾችን አገኝ ነበር አብረውኝ የተጫወቱ ብዙ ልጆች እና ስነግራቸው አይ እስቲ ክለብ እንደዚህ እንዴ አንተማ ምን ችግር አለው አንተ እንደዚህ ይሉኝ ነበር እኔ ያኔ በጣም እንዲህ ሲሉኝ ሞራሌ አሪፍ ነበር በቃ እና ግን አልተሳካም ተመልሼ ያው ወደ ደባርቅ የሄድኩበት አጋጣሚና ግን በዚህ ደረጃ ሞክሬ ነበር ኢንስትራክተር እንዳልክ ቀድሞ ከሰንታን ሳይቀር የአካል ብቃት እንቅስቃሴ ስልጠና በቴሌቪዥን መስኮት ሰጥ ነበር በዚህ ብዙ አሰልጣኞችን አፍርተዋል የአካል ብቃት እንቅስቃሴ ትምህርትን በቴሌቪዥን መስኮት ያቀርብ ነበር በአትሌቲክስ ዘርፍ የሚረሳ ባለውለታ ነው በቴሌቪዥን ኳስ በመጫወት በዛን ወቅት የኢትዮጵያ እግር ኳስ አንዱ ድክመት የአካል ብቃት ፊትነስ ማለት ነው ትልቅ ጥናት አድርጎ ትልቅ ገዛ በጣም ዳይናሚክ ትልቅ የኢትዮጵያ ባለውለታ የጎንደር ዳባት ልጅ በጣም ዘው ትክክል ጥሩ ነው ያደረከው ፋሲል ከነማ የሚመልስና ፋሲል ከነማ በነበረ እንግዲህ 90ዎቹ መጨረሻ ቆይታ ድረስ እንደ ውጤታማ የነበራችሁበት ጊዜ እንዴት ነበር እዛን ጊዜ ጠንካራ ጎል እንዲያው ብለን ብንጠቃቅሰው የኢትዮጵያ ክፍል ነበር አሁን ኖርማሊ ያኔ ፋሲል ከነማ ምንለው ሎካል ጌም ነበር የሚያደርገው አሁን ሞር ፋሲል ከነማኛ ያሳለፍነው በእንትን ሲሆን ነው በቃ ይሄ ጌሙ አሁን ባለው ፎርም ከሆነ በኋላ ነው መጀመሪያ አካባቢ ምንድነው የነበረው እኛ በኳስ በምንጫወትበት ጊዜ የኢትዮጵያ ፕሪሚየር ሊግ የሚካሄደው አዲስ አበባ ነው ቡድኖቹ በሙሉ አዲስ አበባ ናቸው አንድ ተጫዋች ልግባ ካለ ቀጥታ እዛ ሄዶ መሞከር እና መግባት እንጂ እንዲህ አይነት አሁን ባለው ፎርም እያንዳንዱ ግራስ ሩት ላይ ያለ ተጫዋች እድል የሚያገኝበት ቻንስ አልነበረም እና ያኔ ያው እዚህ ሎካል ነበር የምንጫወተው ከዛ በኋላ ነው እንግዲህ እኔ ሞር እንደ ኮሚቴ የሥራ አስፈጻሚ ኮሚቴ ሆነን መስራት ያው ኦልሞስት እድሜ እየጨመረ ሲሄድ ወደዛ ነው የገባነው እና ወደ ኮሚቴነት ገብተን ነው እንግዲህ
ፋሲል ከነማ ያው ወደ እንትን እንዲገባ የተደረገው ወደ ፕሪሚየር ሊግ እንዲገባ ተደረገ። ፕሪሚየር ሊግ ከገባ በኋላ ሞር ስትሮንግ እንዲሆን እንደገና ዋንጫ ድጋሚ ዋንጫም እስኪወስድ ድረስ እንግዲህ ያሳለፍነውን በስፖርት የነበረን እውቀት እየተጠቀምን ሳፖርት እያደረግን እንደ ቴክኒክ ኮሚቴ በወቅቱ ያው ማንረሳው ወይም ደግሞ ማስታወስ ያለብን የእግር ኳስ ማህበር ደግሞ ነበሩ። የፋሲል የእግር ኳስ ማህበር በጣም በገንዘባቸው፣ በማቴሪያላቸው፣ በቁሳቸው፣ በጊዜያቸው በሁሉም ነገር ፋሲልን በጣም ሳፖርት ፋሲልን ብቻ ሳይሆን የሚገርም እዛ ኮሚቴ ውስጥ ያለንን ራሱ በቃ ምንም ነገር ሳይሰማን እንድንሰራ ሳፖርት የሚያደርጉ ልጆች ነበሩ። መርሳት የሌለብን እና በዛ መልኩ ፋሲልን እየተጠናከረ ዋንጫ እንዲበላ አሁንም በዚህ ደረጃ እንዲደርስ ማለት ነው እንግዲህ አስተዋጽኦ አድርጓል። በክልል ደረጃ ያደርጉ የነበረው እንቅስቃሴም የጎላ የሚባል ተሳትፎ ነበረ ክለቡ ላይ። በዛ ደረጃም በተለያየ ጊዜ ዋንጫዎችን በልተዋል። ምን ነበር መሰለ ዘውዴ፣ እኛ ኳስ ስንጫወት ሎካል ነው የምንጫወተው። ሎካል እንጫወትና ከዛ የክለብ ሻምፒዮን ይባላል። ከዛ ከጎንደር ከባህር ዳር ከደሴውና የክለብ ሻምፒዮን ይደረጋል። አንደኛ ምናምን የወጣ ሁለተኛ አለ ሄደ በክልል ደረጃ ትጫወታለህ። ከዛ እንደዚህ በክልል ደረጃ እንደዚህ እንጫወት ነበር። አሁን ከዛ በኋላ ነው እንግዲህ ፎርሙ እንደገና ተቀየረ። ያን ጊዜ ምንድነው የነበረው ፎርም እንደዚህ ትጫወታለህ እንጂ ክለቦቹ እንኳን እንደዚህ ተጫወተው አያድጉም ወደ ፕሪሚየር ሊግ። አዲስ አበባ ላይ የነበረው ፕሪሚየር ሊግ በቃ ሁሉ ጊዜ እኔ የሚወድቅና የሚያልፍም ያለ አይመስልም። በቃ ሁሌ የምናያቸው እንትኖች ቡድኖች እነሱ ነበሩ። በቃ ሊኖር ይችላል እዚህ ይለኛል እና ኤኒዌይ አዲስ አበባ ብቻ ነበር። አሁን ያለው ግን ምንድነው በየአቅም ያለው የትም ቦታ ያው ክለብ ያዘጋጃል ከታች ጀምሮ ማለት ነው። ሰከንድ እንደዚህ ሰርድ ዲቪዥን ሁሉ አለ። ከዛ ወደ ሁለተኛው ታድጋለህ። ከዛ ወደ ፕሪሚየር ሊግ ስታሸንፍ ማለት ነው። በተለይ ከ2005 ዓመተ ምህረት ጀምሮ ፋሲል ከነማ ደጋፊዎች ማህበር ከተቋቋመ አንስቶ ክለቡ በአጠቃላይ ህዝባዊ መሰረት ነው። በጣም ማህበር ተቋቋመ። ትልቅ የሆነ እሳት በሳት የሆነ ነገር ነው። ነበልባል የሆነ በጣም 12ኛ ተጫዋች የሚቆጠር ደጋፊ ተፈጠረ። በጣም ከዛ በፍጥነት ማለት ይቻላል በተከታታይ ዓመታት ፋሲል ከነማ እንግዲህ ከብሔራዊ ሊግ ከፍተኛ ሊግ ከፍተኛ ሊግ ያለ እስከ ሻምፒዮንነት ክብር ድረስ ዋንጫ አንስቶ አኮራን። በጣም በዚህ ሂደት ውስጥም በሙያ ያገዝከው በጣም ቴክኒካሊ የድጋፊ ነገር ስታየው ምን ተሰማህ? እንግዲህ ሻምፒዮንስ ከ2005 ጀምሮ የመጣው ተጋጋለ ስሜት ይሄዳል። በጣም የሚገርምህ ዘውዱ እኔ ጎንደር አንዳንዴ ማጋነን አይደለም። ጎንደር ዘመናዊ ሀገር በቃ ድሮ ኳስ በጣም ሰው ስሜት ነበረው። ይሄን ደግሞ ያው እኔ አሁን የሜክሲኮንና ምናልባት ከኛ ጄኔሬሽን በፊት ህንጻ ኮንስትራክሽን ጤና እንደዚህ የሚባል ቡድን ነበር። እነሱ ሲጫወቱ የነበረውን ህዝብ ማንሳት በቂ ነው። አሁን የተፈጠረ አይደለም ይሄ እንደዚህ ስለ በጣም በቃ ድሮ ከዛ እኛ ሜክሲኮ ስንጫወት ደግሞ የነበረው ህዝብ አስፋልቱ ሞልቶ ከላይ ከታች ለዚህ ሰው በቃ ራሱን እስከ መሳት እንደዚህ የሚያደርግበት እንትን የነበረው። አሁን ደግሞ ልክ ፋሲል ከነማ ደግሞ ሲመጣ ያ ትሬንድ ያ ስለ በአገር አቀፍም ነው ሰው ያስሜቱ አለ። ያ እንደገና አሁን ደግሞ ያው ብዙ ነገሮች አሉ። በቃ በዛ መልኩ ትዝ የሚል ከሆነ የሚገርም ቲፎዞ ነው ያለው። በቃ ምንም ማቋረጫ የሌለውና የጎንደር ቲፎዞ ይገርመኛል በጣም የፋሲል ከነማ ደጋፊ የሚያሳየው እንትን በጣም ይገርም ነው። በትምህርት ዓለም ህይወት መልስና የመጀመሪያ ዲግሪ በጂኦግራፊ አዲስ አበባ ዩኒቨርሲቲ የተመረቅክ ነው። ከዛስ በትምህርት ዓለም ቀጠልክ። ሁለተኛ ዲግሪ በምን ተመረቅክ? እንግዲህ ያው እንደ ቅድም እንደተናገርኩት በ82 ወደ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ጆይን አደረኩ። እንደነገርኩ ወዲያው ወደ ኳስ ነው የገባሁትና እግረ መንገዳችን በዛው የሚገርመኝ አንዳንድ እንደው አስቂኝ እንደ ልምድም እና በጣም ነው ኳስ የምጫወተው የነበርና ኳስ አበዛም ነበር። ግን ትምህርቴን ደግሞ አረሰ በጣም እኔ እንደውም ኳስ እንደ መዝናኛ ነበር የምቆጥረው። ልክ ከሰዓት ኳስ ከተጫወትኩኝ በቃ ማታ ላይ ጥሩ ማጥናት እንዳለብኝ
አስቤ ነበር ማጠናው በቃ በሞራል እንደዚህ አድርጌያለሁ እና የሚገርመኝ ግን ልክ ልመረቅ ነው እላቸዋለሁ። አንድ መምህር ናቸው። አንተ አሉኝ። ያው እንዴት አልኳቸው። እኮ ይሄን ኳስ ስትጫወት በቃ ውዝድሮ አድርገህ ምናምን እየተጫወትክ ይመስለኝ ነበር። እና ለምንድን ነው እንደዚህ ያሉት? ብዙ ልጆች ኳስ ዝም ብሎ የሚጫወቱ አሉ። ያው እንትን እየሆኑ አንደር እየሆኑ ማለት ውጤት እየተበላሸባቸው ከዛ ኳስ እየተጫወቱ የሚኖሩ አሉና እና እኔም ሁሌም ያዩኛል ኳስ ስጫወት እና እንደዛ ነው የመሰላቸው። እና አንድ ግርም ይለኝ እሱ ነው። ሌላው ደግሞ እንደዚህ በጣም እንደዚህ ኳስ ስጫወት እዛው የአዲስ አበባ የሚገርመው እዛው 6 ኪሎ አካባቢ ያለ ልጅ ነውና ከዛ አንዴ በዓል ላይ እዛው ዩኒቨርሲቲ ላይ ያገኘኛል። ከዛ እንዴ አማን ወደ ቤት አልሄድክም እንዴ ይለኛል። አራ የት ነው የምሄድ እኔ ምናምን የት ነው የምሄድ ምናምን ብለዋለሁ። አይ ቤት ምናምን እኔ ቤተሰቦች እኮ ጎንደር ናቸው አለ። እንዴት አልኩት። ጎንደር ሆኖ እንደዚህ ኳስ የምትጫወት አለ። እና ጎንደር ያው እንትን ይመስላችኋል፣ ጎንደር ትንሽ ሀገር ነው ይመስላችሁ፣ ግን በጣም ትልቅ ሀገር ነው። እንዲህ አይነት ገጠመኝ ማለትና ከትምህርት ጋር ሲሪየስ አይደለም። አንዳንድ ወጣቶች ምክንያቱም በትምህርት ጎበዝቶች ስፖርቱን እንደመረዳት ድብ ይኖራል። በስፖርቱን ጎበዝቶች አደሰን ታይም ደግሞ በትምህርቱን ጎበዝ የሚሆንበት ይላል። ግን አንዳንድ ጊዜ ስፖርታዊ እንቅስቃሴ ደግሞ ከወጣትነት እድሜ ጋር በአብዛኛው የሚያዝ ማክሲመም 40 ዓመት በሚሄድ ነው በተለይ ከዛ በኋላ ያለው ላይፋችን ላይ መንገዳገር ፌቨር አድርገው ያጋጥማል። እንትኑ በትምህርት አለመምጣት ደግሞ ከዛ በኋላ የሚሆን ግን በሌላ መንግስት ስራ እንድትቀጥል ያስችላልና ለትምህርት የነበረ ልዩ የሆነ ትኩረት ነው። ሁለተኛ ድግሪ ተከታተል። ልክ ነህ። አሁን እንደውም ትልቅ እንደው ሌሎችም ጥሩ ነገር ነው ብዬ መናገር የምፈልገው ብዙ ጊዜ ኳስ ተጫዋች ትምህርት ምናምን ነገር ይባላል አይደለም። ኖርማሊ አንተ የምትሰጠው ትኩረት ነው በቃ እኔ በቃ እናቴ በጣም ተቀጥራ የምትሰራ ዝቅተኛውን ህይወት በእናት እጅ ነው ያደግኩት። ትምህርቴን በተማርኩ ቁጥር እናቴን የተሻለ ኑሮ አኖራለሁ ብዬ ነበር የምማረው። ስለዚህ በቃ ትምህርት በጣም ትኩረት ሰጥቼ የምሰራው ግን ያ ማለት ስዝናና ሌላ ነገር አይደለም። ኳስ ነው የምጫወተው። ኳስ በተጫወት ቁጥር ደግሞ በጣም ደስ ስለሚለኝ ሳነብ እንትኑ የግድ ማንበብ እንዳለብኝ ራሴ ስለማሳምን ሳነብ ደግሞ ደስ ብሎኝ ነው ማለት ነው። እንደገና ክላስ በጣም አቴንድ አደርጋለሁ፣ ክላስን በጣም እከታተላለሁ እና ውጤት እንደዛ አይሆንም ከዛ ጋር በተያያዘ። ስለዚህ ሌሎችም በዚህ ስፖርት ኳስ ምናምን የሚጫወቱ ሰዎች ያው መማር የሚችሉ ከሆነ የሚገርም ልጅም ራሱ ሳሳድገው በዚህ ደረጃ ነው። ኳስ ሌላ ነው ትጫወታለህ። ኳስ ላይ ያለ ህይወት መቼ እንደሚቋረጥ አይታወቅም። ስለዚህ መስራት አለብህ። ሁሌ ነበር ማስጠናው፣ አብረን ሲያጠና ሳፖርት አድርገዋለሁ፣ እከታተለዋለሁ። ያው እሱም ቢሆን ዩኒቨርሲቲ ጆይን አድርጎ አንደኛ ሴሚስተር ግራጁዌት አድርጎ ማለት አንደኛ ሴሚስተር ጨርሶ ኢንጂነሪንግ ከተመደበ በኋላ ያው ፕሮጀክት የጀመርከውን ጨርስ ከነገ በኋላ ጆይን ታደርጋለህ ብዬ እንትን ያደረኩትና ትምህርት ያው ወሳኝ ነው። ከኳስ ጋር ምንም ኮንፍሊክት ኦፍ ኮርስ ጊዜ የተወሰነ ማኔጅ ካላረግነው ጊዜ ሊሻማ ይችላል። ግን ማኔጅ ካረግነው ግን እንደውም ይደጋገፋል ብዬ ነው የማስበው። ወደ ትዳር ዓለም ሁለት ልጆች አባት ነው። አንድ ወንድ አንድ ሴት አባት ነው። እግዚአብሔር ይመስገን ይሁን። የመጀመሪያ ልጅ እንግዲህ አሁን እየነገርከኝ እንዳለው በአንተ እግር እንደተተካና ከልጅነት ጀምሮ እንግዲህ ያገለገልከውን ክለብ አሁን ደግሞ እያገለገለ ያለ በጣም ጎበዝ ታዋቂ ስፖርተኛ እየሆነ እያለ ነው ያለ መረጃና ስለሱ አጫውት አሁን ያለበትን ደረጃ። ብሩክ እንግዲህ ከኦልሞስት እንግዲህ 7 ወር እያለ ነው። በጣም የሚገርም እኔ ያው ኳስ ተጫዋች ሆኜ ነው እንግዲህ እሱም የተወለደውና ምን ጊዜም እሱ ሲወለድ ጀምሮ ኳስ አይቷል ማለት ነው። እና 7 ወር ራሱ እጅና እጁን ይዤ ኳስ እንትን እለው ነበር አስነካው ነበርና ኳስ በሄድኩ ቁጥር ለይቼዋለሁ ማለት የግድ አይደለም። ግን ምንድነው እንትን እል ነበር ቢጫወት እኔ ቴክኒካሊ ብዙ ነገር ሳፖርት ላደርገው ስለምችል ሊወጣ ይችላል ብዬ እንትን እል ነበር። የግድ አይደለም ግን ከወጣ ያው ሁሌ ሳፖርት አደረገው ነበር እና
በጣም የሚገርም ሰውነቱ ብዙም እንትን አልነበረም፣ ቀጨጭ ያለ ነው። ግን ኳሱን እየወደደ ያው ሰውን ቁመቱም እንደኔ አይደለም፣ የተሻለ ቁመት ነው ያለው እንግዲህ እና ያው እንደዛ ሆኖ አድጎ አሁን ሰውነቱ እየጠነከረ ጥሩ መጫወት ይችላል። አሁን ብሩክ የሚገርምህ ተመላላሽ መጫወት ይችላል፣ ኦፌንሲቭ ሚድፊልድ መጫወት ይችላል፣ ዲፌንሲቭ ሚድፊልድ መጫወት ይችላል፣ አጥቂም ሆኖ መጫወት ይችላል። ዮሐንስ ሳሌ መጣ። ዮሐንስ ሳሌም በጣም አምኖበት እያጫወተው ነው። አሁን ኦልሞስት ፉልባክ ሆኖ ቋሚ ሆኖ እስካሁን እየተጫወተ ነው ያለው እና ጥሩ ነው ያለው እንትን አንድ የተወሰኑ እንትኖች ካሉ ነው አሁን ያለው ነገር በጣም ጥሩ አድቫይስ ታደርጋለህ አንተ በፓሳል ሁሌ ኮሙኒኬት እናደርጋለን። አንዳንድ የሚያሳያቸው ጥንካሬዎችንም ድክመቶችንም እናወራለን። አሁን እናወራለን እና እነ ዮሐንስ ጓደኞቹ አሉ፣ ናቲ አለ፣ ዳግም አለ ጓደኞቹ እነሱንም እንዲህ ዛሬ ጥሩ ነበሩ፣ ዛሬ እንደዚህ ነው ምናምን ብዬ አወራዋለሁ እና እስቲ ያው ኮሙኒኬት እናደርጋለን። እንግዲህ እሱ እየተጫወተ ነው እንግዲህ እኔንም ስሜንም እያስጠራ ነው እንግዲህ ሚዲያ ላይ ያው መረጃው አላቸው ጋዜጠኞች፣ ኮሜንታተሮች አባት ተጫዋች ነበር የተጫዋች ልጅ ያሉ ስሜን እያስነሳልኝ ነው። ከተወለደ ሲሆን ከአባቱ በላይ አሊያ እንዳባቱ ከዛ በታች ከወለደ አልተወለደም ይላሉ ልጆቻቸውን ኢንስፓየር ሲያደርጉ ያላቸውን አባባል ተከበረና ስለዚህ አሁን ባንተ ግር ተተክቷል ብለን ወሰድ እንችላለን። እንግዲህ አዜ ፕሮፌሽን እንግዲህ ወደ እግር ኳሱ ገብቷል። በጣም የሚገርም ብሩክ እንዲህ እንጫወታለን ኳስ አሁን ስፔሻሊ ባለፉት 3 እና 4 አመት እንደዚህ ወደ ፋሲል ከነማ ከመግባቱ በፊት አብረን እንጫወታለን እና ፕሮግረሱን በጣም ታዋለ። በቃ ፊዚካል ፊትነሱ ስኪሉ እና አብረን ስንጫወት አሁን እኔ ጋር በጣም በለለ የሚጫወተው በቃ እንደዚህ እንትን ለማለት እና ጥሩ ነው አሁን ያለው አቋም። አንዳንዴ ፕሪሚየር ሊግ ላይ ስትገባ ጫና ይፈጥርብሃል። ይሄ ኃላፊነቱ የሚፈጥረው ነገር ስላለ ነው እንጂ ብሩክ ከዚህ በላይ መጫወት ይችላል። ያው አብረን ስንጫወት ስለማውቀው እና በብሔራዊ ቡድን ደረጃም ተሰልፈና የትራይ እዛም ደረጃ ድረስ ኪድስ አድቫይስ ማድረግ ኢንስፓየር ማድረግ አሁን ብዙ ጊዜ የምለው አሁን ባለህበት ተገደባ አትቀር። ሮል ሞዴል ሮናልዶ ከሰራህ ለምሳሌ አንድ ተማሪ በደንብ ካጠና በደንብ እንትን ካለ የተሻለ ፈተና ውጤት ያመጣል። አንተ ደግሞ ማንንም ማየት የለብህም፣ ራስህን ነው ማዳመጥ ያለብህ። ጥሩ ተጫዋች መሆን ከፈለክ በቃ አሰልጣኙ የሚሰጥህን ብቻ አይደለም። አሁን ምን አለ መሰለህ ብዙ ጊዜ ጌም ሲያደርጉ ያው አሁን ቋሚ ተሰላፊ ስለሚጫወትና ሎዱም ስለሚበዛ ነው እንጂ ባለፈው አሁን ሪዘርቭ ይሆን ነበር እና ትሬኒንጉ አንድ ጨዋታ ከጀመርክ በኋላ ቀለል ስለሚል ፊትነስህ ሊወርድ ይችላል። ስለዚህ ምን ጊዜም ቢሆን መስራት አለብህ፣ መጠንከር አለብህ። በቃ ፊት አድርገህ መገኘት አለብህ ፊዚካሊ እንትን ነው ብለው እና ክረምትም ሲመጣ አብረን የምንሮጥ እና እሱም ደግሞ በጣም ይሄን እንትን ስለሚል በጣም ነው የሚሰራው። ማንን አሁን ከልጅነት እስከማውቀው ድረስ ስትጫወት ጠለቅ ያለ እውቀት ባይኖርም ፓስ ላይ እንደ ተመልካችና ደጋፊ ድሪብል የኩመታ ታለንት በጣም ከፍ ያለ ነው። በዛ ላይ የምትታጠፍ አቅም እንደ ሳይዝ ሀድም ጉልበት የሚለዋል አትጋፋም ከስባሪ ይላል። በማን ሞዴል እንበራው በውጮች ስናየው ባንተ ታለንት ከመሲ ከሮናልዶ ሳይድ ወይም ከነ ምናልባት እኔ አሁን በኔ ዘመን እኔ ስጫወት ማራዶና ነበር። ማራዶና አጫወቱ ምናምን በቃ በወቅቱ ማለት ነው ማራዶና እና ድሪብል ተጫዋች ነው። አዎ እና ጉልበቱ ይሄ ፌኮ ምናምን ደስ ይለኝ ነበር። አዎ በጣም በእኛ ወቅት እነ ሄነሪ ቤርካም ምናምን እንደዚህ አይ ነበር በጣም እንግዲህ የምታስታውስ ከሆነ በእኛ ጊዜ ሞቢል ተብሎ የፕሪሚየር ሊግ ሃይላይት በየሳምንቱ ቅዳሜ መሰለኝ ሻይ ይጠጣል እና አያልፈኝም ነበር እና ያን ያለው እንግዲህ
ከዛ ነው እንግዲህ ማራዶና መውሰድ ትችላለህ። ኤኒዌይ